ሰላም እንዴት ናችሁ? መቼም የብዙዎቻችን ችግር ነው ይሄ ብላክ ሞልድ ወይም ጥቁር ሻጋታ። ፎቅ የሚሆን ምድር፣ ጭቃ ቤት የሚሆን ግንብ ቤት ስርገት ካለ ሻጋታው መምጣቱ አይቀርም እና ሻጋታውን በቀላሉ ቤታችን በምናገኘው ነገር እንዴት እንደምናጠፋ አንድ ቪዲዮ አግኝቻለሁ። እስቲ እሱን ላሳያችሁ። እንደዚህ ሳናቀው የአስምና የሳይንስ በሽተኛ የሚያደርጉን እነዛ ሻጋታዎች ናቸው፣ ወይም በቅዝቃዜ የሚመጡ ሞልዶች ናቸው። እነሱን በቀላሉ ቤት ውስጥ በምናገኘው በቀላሉ ነው አሉ ብዙ አይነት ኬሚካሎች ያዩዋቸው፣ ግን ይሄ ግን በጣም ቤት ውስጥ ያለን በአቸቶ በስፕሬይ ቦትል ውስጥ ወይም በምርጫ እቃ ውስጥ አድርገን እንደዚህ እየረጨን ከ20 ደቂቃ በኋላ ሻጋታውን ማስለቀቅ እንችላለን። እንደዚህም አይነት ኬሚካሎች አሉ፣ ግን የምታገኙበት መንገድ ካለ ማድረግ ትችላላችሁ። ግን ዋናው ግን ቀላሉ ቤታችን የምናገኘው አቸቶ እና ለበዓል እንደዚህ ሞልዶቹን ጽድት ማድረግ ትችላላችሁ ለማለት ፈልጌ ነው።